ሰላም ውድ የቻናሌ ተከታታዮች እንዴት ናችሁ? በዛሬው ቪዲዮ የምናየው ምንድነው ቴሌ ሳይንን በመጠቀም እንዴት አድርገን ፋይላችንን አውቶራይዝ እናደርጋለን። ላይክ የፖሊስ ክሊራንስ የሆነ ወይም ደግሞ ሌሎችም ፋይሎችን እንዴት እናረጋግጣለን የሚለውን አሳያችኋለሁ። ይሄንን ቪዲዮ የሚያስፈልጋችሁ መቼ ነው? የፖሊስ አሻራ ከሰጣችሁ በኋላ እንዴት አድርገን የውጭ ጉዳይ ሚኒስቴርን አውቶራይዝ እናደርጋለን ማለት እናረጋግጣለን የሚለውን ነው የምናየው። ሙሉ ቪዲዮን ተከታተሉት። በጣም ቀላል ነው። አፕሊኬሽናችንን ፊት ለፊት አድርጌላችኋለሁ። ሙሉ ስቴፑን ተከታተሉኝ። እስከ ክፍያ ድረስ ያለውን በቀላሉ አሳያችኋለሁ ማለት ነው። አፕሊኬሽኗ በቀስት እንዳረኩላችሁ ቴሌሳይን የምትልነች ፕሌይ ስቶር ላይ ትገኛለች። ውስጡ ስገቡ ቴሌፎርም የሚል አለ። እሱን እነካለን። ፌዴራል ገቨርንመንት ፎርም የምትለዋን አንዴ እነካታለን። እዚህ ጋር ያስመርጠናል። ሚኒስትሪ ኦፍ ፎሬን አፌር የሚለውን እንጫነዋለን። ዶክመንት አውቶራይዜሽን ስቴፕ ባይ ስቴፕ ተከተሉኝ። ከዛ እነዚህ አይነት ዶክመንቶችን ነው ይላል። ስታርት እንለዋለን። ይሄኛውን ለራሳችን ስለሆነ እኔ በራሴ በኩል ነው ኢትዮጵያዊ ነኝ የሚለውን ኮንቲኒው እንለዋለን ማለት ነው። እዚህ ጋር ናሽናል አይዲ ያስፈልገናል። የእኛን ናሽናል አይዲ የራሳችን የሆነ ግዴታ ማስገባት አለብን። ፋን ነምበር የምትለዋ ፋይዳ መታወቂያችን ላይ ፊት ለፊት ያለችዋን 16 ዲጂቱን እሱን እንሞላለን ማለት ነው። እሱ ሙሉ በሙሉ ከሞላ ነው በኋላ ምንድነው የሚያደርግልን? ወደ ይህም ፋይዳ ያው ባወጣንበት ስልክ ቁጥር አውቶማቲክሊ ሜሴጅ ይልክልናል ማለት ነው። ስለዚህ ያን ሜሴጅ የሚልክልንን መልሰን እዚህኛው ጋር እንሞላዋለን ተመልሰን ማለት ነው። ሙሉን ተከታተሉኝ፣ የሚያስቸግር አይደለም። ፋይላችንን ከሞላን በኋላ ጌት ኮድ እንለዋለን። ጌት ኮድ ካልነው በኋላ ማስገቢያ ያመጣልናል። እሷ ላይ ስልካችን ላይ የተሞላችዋን እንጽፋታለን ማለት ነው። ከዛ ሰብሚት ማለት ነው። ሳብሚት ካልነው በኋላ ወደዚህ ያስገባናል። ፕሮሰሲንግ ሴንተር አፕሊኬሽን ዲቴይላችንን እንሞላለን። ፕሮሰሲንግ ሴንተር የምትሏን በአንደኛነት እነካትና እዚህ ጋር ምንድነው በሁለት አይነት መንገድ ነው የሚመጣልን። ስለዚህ መሶብ ሴንተር የሚለውን እንመርጠዋለን ማለት ነው። ሁለተኛው አፕሊኬሽናችንን ታይፓችንን ቼክ እናደርጋለን። በራሳችን ነው ወይ የምንሞላው የሚለውን። አዎ በራሳችን ነው፣ የራሳችን ነው ፋይሉን ብለን ኮንቲኒው እንለዋለን። ድጋሜ ኮንቲኒው እንለዋለን ማለት ሁለቱም ራይት መሆኑን እናረጋግጣለን። አፕሊኬሽን ዲቴይል እዚህ ጋር መልሶ ምን ያስመርጠናል? ስማችንን እዚህ ጋር ታይትል የምትሏ ሚስተር፣ ዶክተር ከሆነ ዶክተር፣ ፕሮፌሽናችን ማስተር ከሆነ ማስተር። እኔ ምንም ስለሌለኝ ሚስተር እለዋለሁ። እዚህ ጋር ሙሉ ስማችንን እስከነ ሀያት እንጽፋለን ማለት ነው። የራሳችንን ጾታችንን እንጽፋለን። ስልክ ቁጥራችንን 9 ብለን እንጂ +251 ብሎ ስለጻፈልን 9 ብለን እንጀምርና ስልክ ቁጥራችንን እንጽፋለን። እዚህ ጋር የምናስገባው ኢሜይል ግን በኋላ ላይ ዶክመንት የሚላክበት ስለሆነ ትክክለኛ እኛ የምንጠቀምበት ኢሜይል መሆን አለበት። እዚህ ጋር የምንሞላ ተጠንቅቃችሁ ሙሉት። የራሳችሁ ትክክለኛ ኢሜይል መሆን አለበት፣ ዶክመንት መልሶ በዚሁ ስለሚላክላችሁ ማለት ነው። ስለዚህ ይህን ከሞላን በኋላ ኮንቲኒው እንለዋለን። የመጀመሪያውን ጨረስን። ከዛ ዶክመንታችን አፕሎድ እናደርጋለን። ይህ ምንድን ነው? ፖሊስ አሻራ ስንሰጥ የተሰጠንን ዶክመንት ፎቶ እናነሳውና እዚህ ላይ እንጭነዋለን። እዚች ጋር እንደምታዩት ዶክመንት ታይፖን ፖሊስ ክሊራንስ እንላታለን። እዚህ ከታች እንዳሳየዋችሁ ፖሊስ ክሊራንስ ሰርቲፊኬት የምትለዋን አማራጭ እንመርጥለታለን። እዚህ ጋር ምንድነው ያቺ አሻራ ስንሰጥ የሰጡንን ወረቀት በካሜራ ማንሳት እንችላለን። አስቀድመን እስካን ካረግነውም ከጋለሪ ላይ አንስተን እናስገባዋለን ማለት ነው። እዚህ ጋር የተቀበላችሁትን የፖሊስ አሻራ ወረቀት ነው የምታስገቡት። እሺ እንዳትሳሳቱ። ኦሪጂናል ፋይሉን ነው የምትሉት። እዚህ ጋር ዶክመንቱን ስታስገቡ ከላይ ራይት የምትላለች ራይት ታደርጓታላችሁ። ዶክመንት አስገብተናል፣ አንድ ዶክመንት ብቻ ነች። እሷን ኮንቲኒው ብለን ያው ፖሊስ ሰርቲፊኬት ራይት አድርጎልናል፣ ኮንቲኒው እንለዋለን ማለት ነው። ስለዚህ ይሄኛውንም ስቴፕ ሙሉ በሙሉ ጨረስን። እዚህ ጋር ሎድ ያደርግና ወደ ቀጣዩ ስቴፕ ይወስደናል ማለት ነው። እዚህ ጋር ፕሮሰስ እያደረገ ነው። ያው የራሱ ሊመልሳችሁም ይችላል። ወደ ኋላ የሚመልሳችሁም ከሆነ እንደገና አሁን የመጣሁትን ስቴፕ እየደገማችሁ ኔትወርክ ሊያስቸግር ስለሚችል መሞከር ነው። ምንም እንትን አይልም። ኔትወርክ ነው ብዙ ጊዜ የሚያስቸግረው እንጂ የሚከብድ ነገር የለውም። አሁን አስገብቶናል። የውጭ ጉዳይ ሚኒስቴር ፔጁን ከኛ ዶክመንት ጋር አታች አድርጎት አምጥቶልናል። አሁን እዚህ ጋር የምንቀረን እኛ እየሞላን ያለ ነው ትክክለኛ ራሳችን መሆኑን የሚገልጽ አውቶራይዜሽን ይፈልጋል። የቪዲዮ እና የሲግኒቸር አለው ማለት ነው። ስለዚህ እቺን ራይት አድርገን ኮንቲኒው ስንለው ቪዲዮ ራሳችሁን ሪከርድ አድርጉ ይላል። ከ5 ሰከንድ ያላነሰ እስከ 15 ሰከንድ ድረስ አድርጉ ይለናል። ጎይት እንለዋለን። ስለዚህ ራሳችንን ከ15 ሰከንድ እስከ 5 ሰከንድ ባለው ወደታች ይቆጥራል። ራሳችንን ፊታችንን ሪከርድ እናደርጋለን። ከጨረስን በኋላ አውቶማቲክ ራሱ ያስገባልናል። ዩዝ ቪዲዮ እንለዋለን።
ቬሪፋይ ያደርገዋል ማለት። ይሄ ምንድነው ዳይሬክት የሚያደርገው ከፋይዳ ነምበራችን ጋር አያይዞ ነው የሚያመጣልን። ከተሳሳተ ድጋሚ ሪቴክ አድርገን ቪዲዮአችንን እናስገባለን ማለት ነው። እዚህ ጋር አስገብተን ከጨረስን በኋላ ምንድነው ታች ላይ ደግሞ ሲግኒቸር ፊርማ ፈርሙ ይላል። የፊርማ ቦታዋ ላይ የፈለግነው የራሳችንን ፊርማ እንፈርምና ኮንቲኒው እንላታለን። ኮንቲኒው ስንለው ምንድነው የሚያደርግልን ያስገባነውን የቪዲዮና የሲግኒቸራችንን ፊት ለፊት አድርጎ አጣምሮ ያስቀምጥልናል። ያው እዚህ ጋር እንደምታዩት ፎቶአችንንም የ15 ሰከንድ ቪዲዮአችንንም ፊርማችንን አስገብቶልናል። ስለዚህ ምንድነው የምንለው ጎቱ ፕሪቪው እንለዋለን። ከዛ ይሄው ያስገባችሁት ሁሉ ነገራችሁን ቼክ አድርጉ ይላል። ኮንቲኒው እንለዋለን። ትክክል እንደሆነ አረጋግጠን ኮንቲኒው እንለዋለን። ስም እንዳንሳሳት ስፔሊንጋችንን ቼክ ማድረግ እንዳይረሳ። ይህንንም አፕሎድ ካደረገልን በኋላ ቀጣዩን ስቴፕ ምንድነው ከፋይዳ ጋር እኛ ያስገባነው ቪዲዮአችን ከፋይዳ ጋር ትክክል መሆኑን ያረጋግጥና ካረጋገጠ በኋላ ልክ ነው ብሎ ያስቀምጥልናል። ታይታላችሁ። ያው እዚህ ጋር እንደምታዩት አውቶማቲክሊ ከፋይዳ ዲጂታል መታወቂያችን ፎቶአችንን ጎን ለጎን አስተያይቶት ልክ ነው ብሏል። ስለዚህ ኮንቲኒው እንለዋለን። ኮንቲኒው በምንልበት ሰዓት አሁን እዚህ ጋር የሚወስድን ወደ ምንድነው ሙሉ ፋይላችንን አፕሎድ አድርገን ስለጨረስን ወደ ፔመንት ነው የሚወስደን። ስለዚህ ያለብንን የሚያስወጣንን ፔመንት ይነግረናል። ያው እንደምታዩት የፖሊስ ክሊራንሱ 500 ብር በአጠቃላይ ይፈጃል ይላል። ስለዚህ ክፈል አሁን እለዋለሁ እዛ አውቶማቲክ ለመክፈል ማለት ነው። ስለዚህ በቴሌብር ነው የሚከፍለው። ቴሌብራችሁ ላይ ገንዘብ መኖር አለበት። እዚህ ጋር ምንድነው ኦርደር ነምበሩን እያንዳንዱን ያመጣልናል። ስለዚህ እዚህ ጋርም ኮንቲኒው ነው የምንለው። ስለዚህ ስልክ ማዘጋጀት አለባችሁ። ቴሌብራችሁ ላይ 500 ብር መኖር አለበት። ያው እዚህ ጋር የሚከፍሉበትን ብር የሚከፍሉበትን የቴሌብር አካውንታችሁን ቁጥር ታስገባላችሁ። ሴንድ ኤስኤምኤስ የምትሏን ሁለተኛ ትጫናላችሁ። ከዛ የሚመጣላችሁን ኮድ እዚህ ጋር ስትሞሉት ብሩን ይቆርጣል ማለት ነው። ስለዚህ የቴሌብራችሁን ቀጣይ ፓስወርዳችሁን ይጠይቃችኋል። ፓስወርዳችሁን ስላስገባችሁለት ጨርሳችኋል ማለት ነው። ይሄ እንዳለቀ ፔመንት ኮምፕሊት ይላል። ጨርሰናል ማለት ነው። ስለዚህ ምንድነው ከተወሰነ ጊዜ በኋላ ትጠብቃላችሁ። 24 ሰዓት አካባቢ ሊፈጅ ይችላል። በቅድም በሞላችሁት ሳትሳሳቱ በሞላችሁት ኢሜል አማካኝነት ፋይሉን እነሱ አረጋግጠው ይልክላችኋል ማለት ነው። ስለዚህ ይህን ስቴፕ ተከታተሉ። የምትፈልጉት መረጃ ካለ አፕላይ ከማድረጋችሁም በፊት ኮሜንት ላይ ያሳውቁኝ። ማንኛውም ጥያቄ ካለ ጠይቁኝ፣ እመልስላችኋለሁ። መልካም ጊዜ ይሆንላችሁ።